ሰላም የተወደዳችሁ ቅዱሳን ይህ ዘ ሆፕ ኮኔክት ወይም የተስፋ ድልድይ የተሰኘው የዩቲዩብ ቻናላችን ሲሆን ሁሌም በመንለቀው የእግዚአብሔር ቃል በብዙ እየተባረካችሁ እንደሆነ እናምናለን። ዛሬም እንደተለመደው ወደ ተዘጋጀው የእግዚአብሔር ቃል እናልፋለን። ይህን ወንጌል ለብዙዎች እንዲደርስ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በተለያየ ሁኔታ ውስጥ ሆናችሁ መልእክቴን ለምታደምጡ በሙሉ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን እላለሁ። የዛሬው የመልእክቴ አርዕስት የይቅርታ ኃይል በሚል ሲሆን በመጀመሪያ ይህን መልእክት እንዳቀርብ ያነሳሳኝን ነገር ላካፍል እወዳለሁ። ያለፈው ሰንደይ ሴፕቴምበር 21 25 በስቴት ፋርም ስቴዲየም በግሌንደል አሪዞና ስቴት ቻርሊ ከርክ ፖለቲሽያን ጸሐፊና ተርኒንግ ፖይንት ዩኤስኤ የተሰኘን ድርጅት መስራች በሴፕቴምበር 10 2025 ካምፓስ ኦፍ ዩታ ቫሊ ዩኒቨርሲቲ ለተመልካቾቹ ንግግርን በሚያደርግበት ወቅት በሚያሳዝን ሁኔታ ግድያ ተፈጽሞበት ስለነበር ይህን በተመለከተ ታላቅ መታሰቢያ ተደርጎለት ነበር። ከ90,000 እስከ 100,000 የሚደርስ ህዝብ የተሰማውን ሐዘን ለመግለጽና አክብሮት ለመስጠት በስቴዲየሙ የተገኘ ሲሆን ይህም ለአንድ ሲቲዝን በዚህን ያህል ህዝብ መገኘት በህዝብ ብዛት በተቀዳሚነትም ተመዝግቦለታል። በዚህ የመታሰቢያ ቀን ላይ ፕሬዚደንት ዶናልድ ትራምፕ፣ ቫይስ ፕሬዚደንት ጄዲ ቬንስ፣ ሴክሬታሪ ኦፍ ዘ ስቴት ማርኮ ሩቢዮ እና ሌሎችም ታላላቅ የመንግስት ባለስልጣናት በመገኘት ንግግርን ያደረጉ ሲሆን በተለይ የቻርሊ ከርክ ባለቤት የሆነችው ኤሪካ ከርክ ያደረገችው ንግግር በጣም አስገራሚ፣ ልብን የሚነካ፣ የተጠቀመችባቸው ቃላቶች የሰውን ልብ የሚስብ፣ በእንባ የተሞላ ንግግር ነበር። በእውነትም ልቤ በጣም ተነክቶ ነበር። በተለይም የባሏንና የልጆቿን ህይወት ለቀሰፈው ሰው እንዴት ይቅርታ እንዳለችውና ለይቅርታውም ምክንያት የሆናትን የተጠቀሰችበት አገላለጽ የሚያስገርም ነበር። እንዲህ በማለት He wanted to save young men just like the one who took his life. That man, I forgive him. Forgive him because it was what Christ did and is what Charlie would do. The answer to hate is not hate. The answer we know from the gospel is love and always love. ይቅር እላለሁ ምክንያቱም ክርስቶስ ያደረገው ይህንኑ ነው እና ቻርሊም የሚያደርገው ይህንኑ ነው። ለጥላቻ የምሰጠው ምላሽ ጥላቻ አይደለም። ከወንጌል የምናውቀው መልስ ፍቅር ሁልጊዜም ፍቅር ነው።
ይህ ንግግር በጣም ልቤን ነካው። በተመስጦ ውስጥም ሆኜ እንዲህ በማለት ራሴን መጠየቅ ጀመርኩ። ይህ እንዴት ሊሆን ይችላል? የምትወደውን ባሏን፣ የልጆቿን አባት እንዲሁም በሚሊዮን በሚቆጠሩ ህዝቦች ተወዳጅነት ያተረፈውን ለገዳዩ ይህን አስገራሚ ምላሽ መስጠት። ንግግሯን ሰምቼ ከጨረስኩ በኋላ እኔና ቤተሰቤ ለኤሪካና ለልጆቿ እግዚአብሔር መጽናናትን፣ ጥንካሬን እንዲሰጥ በተለይም ባለቤቷ የጀመረውን ተልዕኮ እንድትጨርስ በእግዚአብሔር ፊት ይህንን የተባረከ ቤተሰብ በጸሎት አቀረበን። በማግስቱ ስነሳ በምሽት በውስጤ ይመላለስ በነበረው ስሜት ውስጥ ነበርኩ። በብዙ ጸለይኩ። ይቅርታ የሚለው ቃል ተደጋግሞ በአእምሮዬ ውስጥ ይመላለስ ጀመር። ስለዚህ ስለ ይቅርታ ለምን መልእክት አላቀርብም በማለት ይህንን መልእክት ለማቅረብ ወሰንኩ። በማቴዎስ ወንጌል በምዕራፍ 6 ከቁጥር 14 እስከ ቁጥር 15 ላይ ጌታችን ኢየሱስ ክርስቶስ ስለ ይቅርታ እንዲህ ሲል ተናግሮ ነበር። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም በማለት እንዲሁም በመዝሙረ ዳዊት በ103ኛው ምዕራፍ ከቁጥር 2 እስከ ቁጥር 3 ላይ ዳዊት እንዲህ ሲል ተናገረ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ፣ ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ይላል። ሃሌሉያ። ወገኖቼ የመጀመሪያው ነገር ስለ ይቅርታ ስናስብ መገንዘብ የሚገባን ይቅርታ ለሰው ልጅ ከእግዚአብሔር የተሰጠ ስጦታ እንደሆነ፣ ይህም የሌለንን መስጠት እንደማንችል ያስረዳናል። በመስቀል ላይ ክርስቶስ ኢየሱስ እንዲህ ሲል ጸልዮ ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ ወንጌል በምዕራፍ 23 በቁጥር 34 ላይ ወገኖቼ በእርግጠኝነት እግዚአብሔር እንዴት ይቅር እንዳለን የውስጥ ትክክለኛ መረዳትን ካለን ሌሎችን ይቅር ለማለት እንችላለን። የይቅርታ ጀማሪው እግዚአብሔር ሲሆን ማንም ልቡ በጌታ የተለወጠ ሁሉ ይህን የእግዚአብሔርን ባህሪ ለማንጸባረቅ ይችላል። እግዚአብሔር ይቅር ለማለት የሚችል ልብን ሰጥቶናልና። በአንድ ወቅት ንጉሥ ዳዊት እንዲህ ብሎ ጸለየ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ በማለት በመዝሙረ ዳዊት በምዕራፍ 51 በቁጥር 10 ላይ ወገኖቼ የሕይወታችን ጀማሪና ፈጻሚ ጌታ ኢየሱስ መሆኑን ከልብ ከተረዳንና እርሱን የሕይወታችን መሪ ካደረግነው የእርሱ ባህሪ በእኛ ውስጥ ይንጸባረቃል። ክርስቶስ የመጣበት ምክንያት ትምህርቶቹ፣ አገልግሎቱ የኖረውን ሕይወት ማዕከል ወይም ሴንተር ያደረገው ይቅርታን በተመለከተ ነበር። ኤሪካ ኢየሱስ የሕይወቷ መሪና ጌታ ስለሆነ የክርስቶስን ማንነት በእርሷ ላይ ተገለጸ። ዛሬ ወገኔ ብዙ ሰዎች በትንሽ ምክንያት ሲጣሉና ሲለያዩ እንመለከታለን። የብዙዎች ትዳር ይቅርታን ካለማድረግ የተነሳ ሲፈርስ፣ ልጆች ያለ አባት ወይም ያለ እናት ፍቅር ሲኖሩ ይታያል። ነገር ግን በእውነት ክርስቶስ በውስጣችን ሲኖር ይቅር እንድንል ብርታትን ይሰጠናል። ሐዋርያው ጳውሎስ በፊልጵስዩስ በምዕራፍ 4 በቁጥር 13 ላይ እንዲህ ሲል ያረጋግጥልናል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ሃሌሉያ። በሁለተኛ ደረጃ ይቅርታ ነፃነትን ያጎናጽፈናል፣ ነፃ ያወጣናል። ይቅር ያለማድረግ የታሰረ ሕይወት እንድንኖር ሲያደርገን፣ ይቅር ማድረግ ግን በሰላምና ጤናማ የሆነ የሕይወት ኑሮ እንድንኖር ያደርገናል። ጌታችን ኢየሱስ ክርስቶስ እንዲህ ሲል ተናገረ። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ይላል በዮሐንስ ወንጌል በምዕራፍ 8 በቁጥር 36 ላይ። ወገኖቼ ይቅርታ ማድረግ የተፈጸመብንን ጉዳይ ትክክል ነው ማለት ሳይሆን ከኛ የሚጠበቅብንን ማድረግ፣ ሁኔታውን ለእግዚአብሔር መስጠት ማለት ነው። በሶስተኛ ደረጃ ይቅርታ ማድረግ የክርስቶስን ማንነት በዓለም እንዲንጸባረቅ ያደርጋል። ይቅር ስንል የእግዚአብሔር የፍቅሩ መገለጫ ተምሳሌት እንሆናለን። ወገኖቼ ምናልባት ሰዎች የመረጥነውን ምርጫ ላይገነዘቡት ይችሉ ይሆናል። ይሁን እንጂ የክርስቶስን ማንነት በእኛ ሕይወት ውስጥ እንዲያዩ
እናደርጋለን። በኤፌሶን በምዕራፍ 4 በቁጥር 32 ላይ እንዲህ ይላል፣ እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ይቅር ባይነታችን ከቃላታችን የበለጠ ወንጌልን ያሳያል። በመጨረሻም መንፈስ ቅዱስ ይቅር እንድንልና በውስጣችን ፈውስ እንድናገኝ ብርታትን ይሰጠናል። በሮሜ መጽሐፍ በምዕራፍ 5 በቁጥር 5 ላይ እንዲህ ይላል፣ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። እንዲሁም በትንቢተ ዘካርያስ በምዕራፍ 4 በቁጥር 6 ላይ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር ይላል። ሃሌሉያ። በአንድ ወቅት ሐዋርያው ጴጥሮስ ጌታ ኢየሱስ ክርስቶስን እንዲህ ሲል ጠይቆት ነበር፣ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስም እንዲህ ሲል መለሰለት፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም በማለት። ወገኖቼ ይህ የሚያመለክተው ስለ ቁጥሩ ማነስና መብዛት ሳይሆን መተኪያና ፍጻሜ በሌለው በእግዚአብሔር ጸጋ ውስጥ መኖርን ያመለክታል። እግዚአብሔር እኛን ያለምንም ገደብ ይቅር እንዳለን እኛም ይህንን ለማድረግ ተጠርተናል። ይህንም ለማድረግ በውስጣችን ያለው መንፈስ ቅዱስ እንድንችል ያግዘናል። የኤሪካ ይቅርታ ማድረግ ስለ ባለቤቷ በመታሰቢያው ቀን ላይ ለተሳተፉት ብቻ ሳይሆን በዓለም ዙሪያ ምስክር ሆነች። የእርሷ ሕይወት ብዙ ሰዎችን ጌታን እንዲያስቡና ወደ እርሱም እንዲመጡ አደረገ። ሃሌሉያ። ወገኖቼ እኛ ይቅር ስንል በጨለማ ላይ ብርሃንን እንደማድረግ ነው። ይቅር ስንል የእግዚአብሔር መንግሥት ምን እንደሚመስል ለሌሎች እያሳየን ነው። ወገኖቼ ይቅር ማለት ቀላል አይደለም። እግዚአብሔር በሕይወታችን እንድንከናወነው ከሚፈልጋቸው ነገሮች ውስጥ አንደኛው ከባዱ ነገር ነው ብዬ አስባለሁ። ይሁን እንጂ ፍቅር ከሁሉ የጠነከረ፣ ምሕረትን ማድረግ ከሁሉ በላይ ነው። መልእክቴን ቀደም ብዬ በጠቀስኩት ጥቅስ ላጠቃልል እወዳለሁ። እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። በኤፌሶን በምዕራፍ 4 በቁጥር 32 ላይ። ወገኔ ዛሬ እግዚአብሔር ይቅር እንድትል የሚጠይቅህ ማንን ይሆን? ማሰብ ማቆም ያልቻልከው ሰው ይኖር ይሆን? በሌሊት በእንቅልፍ የሚቀሰቅስህ ወገኔ በእግዚአብሔር ጸጋ ሁሉ ይቻላልና ዛሬ ይቅርታ ለማድረግ ወስን። ጌታ እግዚአብሔር ሆይ ስለተላለፈው ስለዚህ ስለከበረው ቃል ክብር ላንተ ይሁን። ጌታ ሆይ አንተ የተናገርከንን እናደርግ ዘንድ ቃልህ ይመክረናልና ይህን እናደርግ ዘንድ መንፈስ ቅዱስ ሁልጊዜ ዝግጁ ስለሆነ ክብር ላንተ ይሁን። በተለይ በዚህ ሰዓት ቃልን ሰምተው እስከዚህ ሰዓት ድረስ በተለይ ይቅርታ ባለማድረግ ችግር ውስጥ ያሉ እግዚአብሔር ሆይ በዚህ እስራት ውስጥ ታስረው መውጫ ለሚናፍቁ የመጣው ቃል ሕያው ነውና በመንፈስ ቅዱስ አማካኝነት ነፃነትን እንድትሰጣቸው በጌታ በኢየሱስ ክርስቶስ ስም በእምነት ጸልያለሁኝ። አሜን። ማርያምም መልካም ነገር መርጣለች እንደሚለው የእግዚአብሔር ቃል እናንተም መልካሙን ቃል መርጣችሁ እስከ መጨረሻው አብራችሁን በመቆየት ዛሬ በነበረው መልእክት ብዙዎቻችሁ እንደተባረካችሁ ተስፋ በማድረግ የተለያዩ ምክር፣ ሐሳብ እንዲሁም ጸሎት ለምትፈልጉ ከታች በኮሜንት ልታስቀምጡልን ትችላላችሁ። ጌታ ኢየሱስ ይባርካችሁ። እናመሰግናለን።